ሃይ ፋሚሊ ዛሬ 2 ኪሎ ሙዝ በ2 ደቂቃ የመብላት ቻሌንጅ። አሁን ሙዙን ገዝተን እንመጣለን። ሌትስ ጎ ከምን ይላል አባቴ። ሙዛቸው ግብዳ ነው፣ እንገዛለን። እዚህ ይሻላል። አባባ ስንት ነው ናስቲ? ይሄ ግብዳ ይመስላል አባቴ። አዎ ከዚህ ይሻላል። በጣም ግን ግብዳ ነው። 2 ኪሎ ሙዝ እንግዲህ ይገዛል አባቴ። ጸዴ የሆነ እቃ እያየሁ ነው፣ ግን መላወፍ ና እንጂ ብራዘር። አርጊው ከሱ አባቴ። ከ2 ኪሎ አልፎ ጉድ እንዳይሰራኝ። በጣም ግብዳ ነው ሙዙ። እናቴ ተሙት። ይሄ 2 ተኩል ሆነ እያለኝ ነው። ፋሚሊ ተመልከቱልኝ። 2 ኪሎ ሙዝ ነበር፣ 2 ተኩል ሆኗል ሙዙ። 200 ብር ነው የሚመጣው ማለት ነው። ጋዴው አጥሞ አልኩት ዝም ብዬ። ከዛ ዝም ብዬ ሙዜን ተቀብዬ ላጥ 200 ብር ሰጥቼ አባቴ ወደ ቤት ላጥ እንበል። ይኸውልህ እንግዲህ አባቴ የኛ ሰፈር ይሄንን ይመስላል። እስካሁን ድረስ ሊፍት አልገባልንም። በቃ ደረጃውን 10ኛ ፎቅ ድረስ አይዲያው የለህም አባቴ። ላጥ እያልኩኝ ደግሞ ታች ነው የኛ በእናትህ። ሳሉት ደግሞ እኔ የምሰራውን ታውቃላችሁ። ጠዋት ቀን ማታ ልክ እንደ መድኃኒት ነው የምወስደው ይሄንን ደረጃ። ዳይ ይላል አባቴ። ጠቅ እያልኩኝ እወጣለሁኝ። ጋይስ 2 ኪሎ ሙዝ ነበር ያልነው፣ ግን 2 ከግማሽ ሆኗል። ግን እንበለዋለን፣ ችግር የለም። ቻሌንጅ ነው። በ2 ደቂቃ ውስጥ የመብላት ቻሌንጃችንን እናሳካለን። ደርሰናል አባቴ። ይኸው ሙዛችን ጋይስ። እንግዲህ 2 ኪሎ ሙዝ ደርሰናል። በ2 ደቂቃ የመጨረስ ቻሌንጅ። እንግዲህ ግብድዬ ነው ሙዙ። እንግዲህ ያው ልጀምር ነው። ምን አይነት ተአምር ነው ጋይስ? እንግዲህ የምጨርሰው 18 ሰከንድ ነው የቀረኝ። በቃ ሊሆን የማይችል ነገር ነው። በ2 ደቂቃ
ራሴን አዘጋጅቼ እመጣለሁኝ። ሰብስክራይብ አድርጉ።